ወደ ፍልስጤም ስንመጣ ደግሞ የታሪክ ባለቤት ብቻ ሳይሆኑ የታሪክ መገኛ የሆኑ የአረብ ክርስቲያኖችን እናገኛቸዋለን። ብዙዎቻችን እነዚህ ታሪኮች በመጽሐፍ ብቻ የቀሩ ሊመስለን ይችላል። ነገር ግን በዛሬዋ ሶሪያና ኢራቅ ውስጥ ዛሬም ድረስ በአባቶቻቸው ቋንቋ በአረማይክና በሲሪያክ የሚጸልዩ ከጥንቶቹ ክርስቲያኖች ያልተቋረጠ ሰንሰለት ያላቸው ምዕመናን አሉ። ቀድሞ በነበሩበት ቤተ እምነት ውስጥ አንድን ነገር ለመረዳት አንድን ነገር ለማወቅ የሚያደርጉት ጥረት እጅግ አናሳ ነው። ያንዳንድ ምዕመናንን ጠባይ የብዙዎች ምዕመናንን ጠባይ እነዚህ ሰዎች ስላወቁ እኛን ፕሮቮክ የሚያደርግ ቪዲዮ ነው የሚለቁት። ዛሬዋ ሳውዲ አረቢያና የመን ድንበር ላይ በምትገኘው ናግራን ክርስቲያኖች እምነታችሁን ካልቀየራችሁ ተብለው በእሳት ጉድጓድ ውስጥ ተፈጁ። አብዛኞቹ የፕሮቴስታንት እምነት ተከታዮች የነበሩ ቸርች ውስጥ ጊታር መቺዎች የነበሩ ለዓለም መሰከሩ። የአምላክ እናት ናት አሉ፣ ክብሯን ተናገሩ። ነገሮችን በምሳሌ ነበር የሚያስተምረው። ወይም እናቲቱን አህያ ትቶ ወደሉን አህያ ቢያመጣው ምን አለ? ለሸክሙ እሱ ነው ጥሯል። እንደውም በገጠር ወደል አህያ ነው የሚፈልገው ለመጫን። ዛሬ ኳታርና ኤምሬትስ የምንላቸው ሀገራት የገዳማውያን መፍለቂያ ነበሩ። ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም፣ ግን ወደ ምድር ይወርዳል፣ ይሞታል። ሰው ሳይሆን ነበር አልነበርኩም ውጣ ጌታዬ። የምናመልከውን አምላክ የሚያጥላሉ ትምህርቶች በካሴት እየሰማን ነው የምንገባው የነበረው። በእርግጠኝነት ሁላችሁም ዛያምሮት ምንድን ነው ብላችሁ መጠየቃችሁ አይቀርም። የዛሬው የዛያምሮት የመጀመሪያው መርሃ ግብራችን ምን ይዟል የሚለውን በኋላ የምናየው ይሆናል። ዛያምሮት ግን ምን ላይ ያተኩራል? ዛያምሮት እንግዲህ የተለያዩ ርዕሰ ጉዳዮችን በማንሳት የራሳችንን ትዝብት የምናስቀምጥበት መርሃ ግብር ነው። እንዲሁም በተጨማሪ ደግሞ አንድ ልታውቁት የሚገባን ታሪክ ለእናንተ የምናስተላለፍበት መርሃ ግብራችን ነው። እስከ መጨረሻው ቆይታ ድረስ ከኛ ጋር እንድትሆኑ ጋብዛችኋለሁ። አብሬያችሁ የምቆየው ዲያቆን ሙሉዓለም አስራት ነኝ። መልካም ቆይታ። የመጀመሪያው ርዕሰ ጉዳይ ያደረግነው ከሰሞኑ ብዙዎቻችሁ ዋነኛ አጀንዳ አድርጋችሁት በብዙ ሚዲያዎች ላይ ስታመላልሱት ያየነውን ወሬ በተመለከተ ነው። በእርግጥ ሁሉም ኦርቶዶክሳዊ በዚህ ጉዳይ ላይ ጊዜውን ያጠፋል ብዬ ባላምንም ግን ቁጥሩ ቀላል የማይባል ኦርቶዶክሳዊ አጀንዳ ሲያደርገው ይታያል። ይሄ ነገር ምናልባት እኛ ልጆች ሕፃናት ሁነን በዓለማዊ ማንነቱ የሚታወቅ ሰው እምነቱን ቀየረ ተብሎ በጋዜጦች ላይ ወጥቶ እናይ ነበረ። ዘመኑ ተሻሻለና በተለያዩ የሶሻል ሚዲያ መንገዶች እገሌ እምነቱን ቀየረ፣ እገሌ እንዲሆነ የሚሉ ነገሮች ይናፈሳሉ። ያንን ወሬ ደግሞ በብዛት የማሰራጨቱ ኃላፊነት ለኦርቶዶክሳውያን የተሰጠ እስከሚመስል እየገባን አስተያየት የምንሰጠው እንዲሆነ እንዲህ ነው ምንለው እኛ ሆነን እንታያለን። ካስታወሳችሁ ቀሲስ ዶክተር መላኩ ዛ ፖድካስት ላይ ቀርበው እንዲህ አይነቱ ነገር መቅረት እንዳለበት በምክር መልኩ ያስተላለፉልን ነገር አለ። በኋላ አሰማችኋለሁ። እነዚህ ሰዎች ኦርቶዶክሳውያን ነን ብለው የሚያምኑ ከሆነ ሁልጊዜ ልንጠይቃቸው የሚገቡ ጉዳዮች አሉ። ይህ ጥያቄ ምናልባት ለነሱ ብቻ የሚጠይቅ ሳይሆን ለእኛም አሁን በቤቱ ላለን ሰዎች ጨምሮ አብሮ የሚጠየቅ ጥያቄ ነው። በምን ያህል ኦርቶዶክሳዊ መረዳት ውስጥ ነው ያለ ነው? ቤተክርስቲያናችንን በምን ልክ እናቃታለን? የቤተክርስቲያንን ትምህርት በምን ልክ እንረዳዋለን? የሚለው ጥያቄ ሁላችንም ልንጠይቀው የሚገባ ነገር ነው። የብዙዎች ችግር የሚመስለኝ ነገርና የታዘብኩትም ነገር ቀድሞ በነበሩበት ቤተ እምነት ውስጥ አንድን ነገር ለመረዳት አንድን ነገር ለማወቅ የሚያደርጉት ጥረት እጅግ አናሳ ነው። ወደ ክህደት ወደ ምንፍቅና ለመግባት በሚደረገው ጥረት ውስጥ ግን ያላቸው መነቃቃት ያላቸው መነሳሳት ከሌላው ጊዜ በጣም በተሻለ መልኩ የሚታይበት ሆኖ በተለያየ አጋጣሚዎች የተረዳሁት ነገር አለ። ሰው በነበረበት በቆየበት ቦታ ላይ ጥልቅ እውቀት ወይም ደግሞ በቂ የሆነ መረዳት በረወይ የሚለው ነገር እንደ ትልቅ ጥያቄ ሆኖ ሊቀርብ የሚገባ ጉዳይ ነው። ሰሞኑን በተለይ ከተነሳው እምነት ቀየረ ከሚባለው ሰው ጉዳይ ስንነሳ አብዛኞቹ በዚህ በዘፈን ስራ ላይ ያሉ ሰዎች ቀድሞ በነበራቸው ታሪኮች ምን አይነት እምነት ውስጥ ነበሩ ሲባል አብዛኞቹ የፕሮቴስታንት እምነት ተከታዮች የነበሩ ቸርች ውስጥ ጊታር መቺዎች የነበሩ ወይም ደግሞ በድምጻቸው አገልግሎት ውስጥ የነበሩ ሰዎች ናቸው። ስለዚህ የእነዚህ ሰዎች እምነት መቀየር ለኦርቶዶክሳውያን ምንም አይደለም፣ አጀንዳም ሊሆንም አይገባም። ቀሲስ ዶክተር መላኩ እዚሁ ዛይ ኦርቶዶክስ ሚዲያ ላይ ቀርበው ያሉትን ነገር የመከሩን ምክር እስቲ ሁላችንም እንስማው። ሶሻል ሚዲያ ወይም ደግሞ ማህበራዊ ሚዲያ ተብሎ የሚታወቀው ራሱን የቻለ ጠባይ ያለው ነው። ምዕመናን ይሄንን ያወቁ አይመስለኝም። ለምሳሌ አንድ የሚያናድድ ቤተክርስቲያንን የሚሰድብ የሚጸርፍ ቪዲዮ ይለቀቃል። እዛ ቪዲዮ ላይ ሄደው የኛው ምዕመናን ይራኮታሉ። ያንን ቪዲዮ ነው ከፍ የሚያደርጉት። ያንን ቪዲዮ ነው ሰዎች እንዲመለከቱ የሚያደርጉት።
ስለ ቤተ ክርስቲያኒቱ የተነገረ መልካም ነገር ላይ ማንም አስተያየት አይሰጥም። በጣም መሰረታዊ ችግር የሚባለው ይሄ ነው። አሁን ብዙ ኦርቶዶክሳዊ ሚዲያዎች በተለይም በዚህ በሶሻል ሚዲያ ላይ በጣም በዝተዋል። ታላላቅ ምሁራን ሊቃውንትን ጋብዘው ትምህርት ይሰጣሉ። እዛ ላይ የሚሳተፈው የሚያዳምጠው ሪያክት የሚያደርገው ሰው በጣም ቁጥሩ እጅግ አነስተኛ ነው። እዛ ፖድካስት ላይ በቤተክርስቲያኒቱ አሉ የሚባሉ ትላልቅ ቴዎሎጂያን ቀርበዋል፣ ትላልቅ የቤተክርስቲያን ምሁራን ቀርበዋል። ያን መርሃ ግብር ምን ያህሉ ሰው ይከታተለዋል? ይሄን ነው ቀሲስ ዶክተር መላኩ መስተካከል አለበት ብሎ አስተያየት የሰጡት። እንቀጥለው። ማንም ምንም ነገር አይናገርም። እዛ ሄዶ እንደው በቃ እግዚአብሔር ይድፋህ ወይም ደግሞ ሌላ ነገር ስላለ ልክ ስለ እምነቱ ኃላፊነቱን የተወጣ ይመስለዋል። መጠቀሚያ ነው እያደረጉት ያለ። ከዚህ የተነሳ ያንዳንድ ምዕመናንን ጠባይ፣ የብዙዎች ምዕመናንን ጠባይ እነዚህ ሰዎች ስላወቁ እኛን ፕሮቮክ የሚያደርግ ቪዲዮ ነው የሚለቁት። እኔ በተቻለ መጠን አላይም እንደዛ አይነት ቪዲዮ። ምክንያቱም ለዚያ ዓላማ አገልጋይ እንዴት ሆናለሁ? እኔ እንዴት ባሪያ ሆናለሁ? አንደኛ አይምሮዬን ማቆሸሽ የለብኝም። ስለዚህ አንዳንድ ጊዜ አዝናለሁኝ። አንዳንድ ምዕመናን ከጧት እስከ ማታ እንዲህ አይነቱን ቪዲዮ እየፈለጉ እዚያ ስር እየሄዱ ኮሜንት ይጽፋሉ፣ ይመለከታሉ፣ ያያሉ እና ያንን በማድረጋቸው ቤተክርስቲያንን የጠቀሙ ይመስላቸዋል። እየጎዱ ነው ያሉት። ከዚያ ይልቅ ላይክም ማድረግም ቢኖር ሼርም ማድረግ ቢኖር፣ በነገራችን ላይ ዝም ብሎ ይሄ ላይክ አድርጉ ሼር አድርጉ ሲባል ለጊዜው ይሄ ይበቃናል። ሙሉ መርሃ ግብሩን ዛይ ፖድካስት ላይ በዚሁ በዛይ ኦርቶዶክስ ሚዲያ ላይ ታገኙታላችሁ። ብዙ ጠቃሚ ነገሮችን አንስተዋል። ስለ ሰዎች መደነቅ መገረም እንተውና ራሳችንን በኦርቶዶክሳዊ ማንነት በኦርቶዶክሳዊ መረዳት አጽንተን ማቆም መቻል አለብን የሚለውን እንውሰደው። ተመልሰናል። ወደ ሁለተኛው ጉዳይ እንሄዳለን። ሁለተኛው ጉዳያችን በቅርቡ መምህር መዝገበ ቃል ገብረ ሕይወትን በዚሁ በዛይ ፖድካስት ጋብዘን ነበረ። ከዛ ውስጥ አንዲት ሀሳብ ለይተን ፌስቡክ ላይ ፖስተን ነበረ። ከተፖስተው ሀሳብ ላይ ብዙ አስተያየት ሰጪዎች ነበሩ። መጀመሪያ ሀሳቡ ምንድን ነው የሚለውን እንስማና እውነቱ የተሰጡት አስተያየቶች ትክክል ናቸው ወይ የሚለውን ነገር እንመለከታለን። ማርያምን እንወዳለን፣ እኛ እኮ ቅዱሳን እንወዳለን። ምን ማለት ነው? እንዴ ማለት ይሄ መጠየቅ አለበት። ዝም ብሎ እንወዳለን አለ እንዴ? እንወዳለን ማለትማ ጠላታችንስ እንድንወዳለን የታዘዝ ነው። ይህ ምን ቁም ነገር አለው? አሁን የእመቤታችን ወደድኩ ማለት ሃይማኖት ነው እንዴ? እንወዳለን ስለሷ ሲነገር ደግሞ አይን ማቅላት እንዴ? የምን ፍቅር ነው ይሄ? ከዛ በኋላ የመጡት አስተያየቶች እንደምታዩት ነው። እጅግ የማይገቡ አስተያየቶች ነበሩ። በመሰረቱ ስለ ድንግል ማርያም ክብርና ጸጋ ማውራት መነሻው እኛ አይደለንም፣ መጽሐፍ ቅዱስ ነው። ሆኖም ግን ከሰዎች ሲሰጥ የነበረው ነገር ከተነሳው ሀሳብ ጋር ፍጹም የሚቃረን ነው። ማርያምን መውደድ ማለት ምን ማለት ነው? መምህራችን በዚህ ጉዳይ ላይ ማርያምን መውደድ ምን ማለት እንደሆነ ያስረዱበት ቃል አለ። እስቲ እሱን ቃል እናዳምጠውና እንመለስ። እንኳን ሌላ ቀርቶ ቅጽል ስሟን እንኳን መጥራት የሚጸየፉ አይደሉም እንዴ? እንኳን ሊወዳት ማን ምን ክብር መሰጠት እንዳለበት አውቃ ነው የምታስተምር ቤተክርስቲያን። ይሄን ለይቶ ማወቅ ያስፈልጋል። እመቤታችንን ፈጣሪ ዓለማት ብለን አልጠራን። በቃ አምላክ ናት አላልነ፣ ወላዲተ አምላክ እንላለን። ወላዲተ አምላክ የሚለው ስም እስከ መቼም የማይሻር ስም ነው። ለዘላለም የተሰጠ ስሟ ነው ይሄ። ድንግል በክልኤ ለዘላለም የተሰጠ ስሟ ነው ይሄ። ይሄን መሻር አይቻልም። እግዚአብሔርን የሚወድ ሰው መገለጫው ምንድን ነው? እመቤታችንስ የሚወድ ሰው መገለጫው ምንድን ነው? ቅዱሳን የሚወድ ሰው መገለጫው ምንድን ነው? መቀመጥ አለበት እንዴ? እግዚአብሔርን የሚወድ ሰው ይፈራዋል፣ ያመልከዋል፣ ይገዛለታል፣ ትእዛዙን ይፈጽምለታል። የሚወደኝ ቢኖር ትእዛዜን ይፈጽም ይጠብቅ አይደለ? ስለዚህ እግዚአብሔርን የመውደድ ማሳያው ትእዛዙን መጠበቅ እንደሆነ ሁሉ እመቤታችንን የመውደድ ማሳያው የአምላክ እናት መሆኗ ከፈጣሪ የተሰጣትን ጸጋ መመስከር ነው ለዓለም። ለዓለም ካልመሰከርክ ምኑን ወደድካ ታዲያ? ወደም ልጠረሽ ኃይለት ጋብዝ ነው ታዲያ? ለዓለም መሰከሩ፣ የአምላክ እናት ናት አሉ፣ ክብሯን ተናገሩ። እንኳን ሌላ ቀርቶ ቅጽል ስሟን እንኳን መጥራት የሚጸየፉ አይደሉም እንዴ? እንኳን ሊወዳት ቅድስት ብሎ መጥራት እንኳን የማይወዱ ወላዲተ አምላክ ብሎ መናገር የአምላክ እናት ብሎ እስኪ ለምን አይመሰክሩም ታዲያ? እሱ ነው የኛ መውደድ ማለት እኮ። እንወዳለን ስንል እኮ ከፍጡራን በላይ ከፈጣሪ በታች ከፈጣሪ የተሰጠ ጸጋ ከዚህ በኋላ ለማንም የማይሰጥ ከዛ በፊትም ለማንም ያልተሰጠ ክብር ያላት ብለን ክብሯን መመስከር እኮ ነው መውደድ ማለት። እንደሰማችሁት ነው። ቀሪውን ክፍል ዛይ ፖድካስት ላይ ገብታችሁ እንድትመለከቱት ነው በድጋሚ የምጋብዛችሁ። እንደገለጹት እንደሰማችሁት ማርያምን መውደድ ማለት ከፈጣሪ የተሰጣትን ጸጋና ክብር መመስከር ነው። ሌላ አጀንዳ የለውም።
መጽሐፋችን ምን ይላል? መጽሐፍ ቅዱስ ስለ እመቤታችን ጸጋና ክብር ምን ይናገራል? የሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ነው ያለው። በስድስተኛውም ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚያችም ድንግል ስሟ ማርያም ይባል ነበረ። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እጅግ አስደናቂ ቃል ነው። የመጀመሪያው ነገር የሰው ልጆች ጸጋቸው ተገፎ በስቃዩ ዓለም በምድረ ፋይድ ወድቀው ባሉበት ሰዓት አንዲት ድንግል ሴት ግን ጸጋን የተመላሽ ሆይ ተባለች። እመቤታችንን ይህ ሰላምታ እጅግ አስደንግጧታል። ግን ስለሚገባት ነው። ቅዱስ ገብርኤል ከራሱ ሀሳብ አይደለም ይህን ሀሳብ የተናገረው፣ የሚለውም ከእግዚአብሔር ዘንድ ተልኮ ነው። ስለዚህ ይሄ የእግዚአብሔር ሀሳብ ነው፣ የሰዎች ሀሳብ አይደለም። ለሰዎችም የምንነግራቸው በተሳሳተ መንገድ እየተራመዱ ላሉ ሰዎችም የምናስተላልፍላቸው መልእክት ይህም መልእክት ነው። ይህ ሀሳብ የቅዱስ ገብርኤል ሀሳብ አይደለም፣ የእግዚአብሔር ሀሳብ ነው። ስለዚህ የግል ሀሳባችን እንተውና የእግዚአብሔር ሀሳብን የሆነውና በቅዱስ ገብርኤል የተነገረውን ሰላምታ ለድንግል ማርያም እንድናቀርብ ነው በዚሁ አጋጣሚ መልእክታችንን የምናስተላልፈው። በዚሁ ወንጌል ላይ ሳንወጣ የሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ በዚያም ወራት ማርያም ፈጥና ተነሳች፣ ወደ ተራራማውም ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስም ቤት ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሶ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ መላባት። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እንዴት ይሆንልኛል? ያለቻት። የሚገርም ነው። ኤልሳቤጥም ከራሷ ተነስታ ያመጣችው ሀሳብ አይደለም። አሁንም ይህን ሀሳብ የተናገረችው መጽሐፍ እንደሚነግረን መንፈስ ቅዱስ ከመላባት በኋላ ነው። ስለዚህ ቅድስት ማርያምን የሚያመሰግኑ ሰዎች ቅድስት ማርያምን ድንግልናዋን፣ ንጽህናዋን፣ ቅድስናዋን የተሰጣትን ጸጋና ክብር የሚናገሩ ከራሳቸው በሚያመነጩት ሀሳብ ላይና ፍላጎት ላይ ተንተርሶ እንዳልሆነ መጽሐፋችን ምስክራችን። መምህሩ እንዳሉት ማርያምን መውደድ ማለት ዝም ብሎ ለወሬ ወይም ለፕሮፓጋንዳ ሳይሆን ከዛ በዘለለ ለሆነ ዓላማ ጸጋዋን የተሰጣትን ክብር በመመስከር ላይ የሚመሰረት መሆኑን መረዳት ያስፈልጋል። የብዙዎቹ ችግር ምንድን ነው ሰዎች ሊያስተላልፉ የፈለጉት የሚለውን ነገር ሳይረዱ ቶሎ ወደ ትችት የመግባት ነገር ይታያሉ። በተወሰኑ ደግሞ ቤተ እምነቶች ላይ ኦርቶዶክሳውያንን ቀድሞ በተነገራቸው አስቀድሞ አይምሯቸው ላይ በተሳለው ነገር ብቻ የመፈረጅ ነገር ስላለ ከዚያ ፍረጃ ራሳቸውን በማውጣት በተረጋጋ መልኩ እያስተላለፈች ያለችው መልእክት በአግባቡ ሊያዳምጡት ይገባል የሚል መልእክት ነው ያለን። ተመልሰን እንመጣለን። ተመልሰን መተናል። አሁን ደግሞ ወደ ሶስተኛው ርዕሰ ጉዳይ ነው ወስዳችሁ። ከሰሞኑ የሆሳዕናን በዓል በተመለከተ ከመምህር ግሩም ወርቁ ጋር ዛይ ኦርቶዶክስ ሚዲያ ቆይታ አድርጎ ነበር። እዛ ላይ ከተነሱትና ቀደምት አባቶቻችን በትርጓሜ ካስቀመጧቸው ትምህርቶች መካከል ጌታ እንዴት አህያና ውርንጫዋን መረጠ የሚለውን እንዴት አድርገው እንዳመሰጠሩት በጣም ስለማረከኝ ስለወደድኩት ነው። ከዛም ተነስተን ግን አንዳንድ ነገሮችን እናያለን። ወይም እናቲቱን አህያ ትቶ ወደሉን አህያ ቢያመጣው ምን አለ? ለሸክሙ እሱ ነው ጥሯል። እንደውም በገጠር ወደ አህያ ነው የሚፈልገው ለመጫን። አህያ ሊቃውንት እንደሚተረጉሙት አህያ የልብ ምሳሌ ናት ይላሉ። አህያዋን አምጡልኝ ሲል ውርንጫዋን አብራችሁ አምጧት ብሏል። አህያዋን ሲያመጡ ውርንጫዋን ያመጡበት ምክንያት ውርንጫ የሕዋስ ምሳሌ ነው። ስለዚህ እግዚአብሔር አስቀድሞ ምናችንን ይፈልገዋል ማለት ነው? ልባችንን። አስቀድማችሁ ልባችሁን ስጡኝ፣ ልባችሁን ከሰጣችሁኝ ሕዋሳታችሁ የፈለገ ነገር ኃጢአት እሰራለሁ እያለ ቢያስብ እናት አህያ ከታሰረች ውርንጫ አህያ ገደል እንደማትገባ ርቃ ከእናቷ እንደማትሄድ ሁሉ ልባችሁን በእኔ ካሰራችሁ፣ በልባችሁ እኔን ካመናችሁ፣ በልባችሁ እኔን መጠጊያ ካደረጋችሁ ሕዋሳችሁ መሰብሰብ ይችላል ለማለት አህያዋን ፈታችሁ አምጡልኝ አለ። ያችን የታሰረችውን አህያ ፈታችሁ አምጡልኝ የተባለው ደግሞ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከማእሰራ ኃጢአት ማለት ዲያብሎስ ያድርበት የነበረውን ክፋት ያድርበት የነበረውን ልባችንን የእርሱ ማደሪያ ሊያደርገው መምጣቱን ልባችንን ከዲያብሎስ ቁራኝነትና ዲያብሎስን እያሰብን ከመኖር ነፃ ያወጣን ዘንድ መምጣቱን ያስረዳል ማለት ነው። እናቲቱ አህያ ብቻ ለምን አትበቃውም? ውርንጫዋ ለምን አስፈለገችው? የሚለውን ሐሳብ ደግሞ ልንገራችሁ። ወይም እናቲቱን አህያ ትቶ ወደሉን አህያ ቢያመጣው ምን አለ?
ለሸክሙ እሱ ነው ጥሯል። እንደውም በገጠር ወደል አህያ ነው የሚፈልገው ለመጫን እና ወደሉን ቢጭነው ምን ችግር አለ ብላችሁ ስታስቡ በዓለም ላይ ሁሉም ፍጡር ልጄን እወዳለሁ ብሎ ያስባል። በዓለም ላይ ሁሉም ፍጡር ልክ እንዳልኳችሁ ነው። በዓለም ላይ ልጇን በመውደድ የመጨረሻን የመጀመሪያን የምትታወቀው አህያ ናት። ማስረጃ ስትሉኝ በገጠር አህያ ስትወልድ ትናከሳለች። ከወለደች አህያ ትናከሳለች። አንድም ከብት አይቀርባትም፣ ትናከሳለች። ጅብ እንኳን ቢመጣ አስቀድሞ ሳታየው ልጇን ካልወሰደባት ጅብ እንኳን ቢመጣ አስቀድማ እሷ ትበላለች እንጂ ልጇን አሳልፋ አትሰጥም። አህያ በዚህ ትታወቃለች። በዚያውም ላይ አህያ ውርንጫው እንግዲህ ይህን እናንተም ሪሰርች መስራት ትችላላችሁ። መንፈሳዊ ትርጉሙን ትክክለኛውን ልንገራችሁና ማለት ነው። ገጠር ላይ ውርንጫው አህያ እንደዚህ ሳር እየበላች እሱ ዘወር የሚል ከሆነ አህያ በቃ መብላቷን ትታ እየዞረች ወደ ውርንጫው እያደረገች ነው ፊቷን የምትበላው። እንደውም ሊቃውንት ምን ይላሉ? ቅድም ከተረጎምኩት ጋር እናት አህያ የተባለው ልብ ነው፣ ውርንጫ የተባለው ሕዋሳት ነው ይሉና እናት አህያ ገደል እንዳትገባ ውርንጫ ገደል እንዳይገባ እናት አህያን ሜዳ ላይ ማሰር ነው ይላሉ። እናት አህያን ሜዳ ላይ ማሰር ለምን ቢባል እናት አህያ ሜዳ ላይ ከታሰረች ውርንጫው እናቱን እያየ እዛው ይገተራል ማለት ነው። እናት አህያ ግን አፋፉ ላይ ከታሰረች ውርንጫ ጠባ ያደርግና ሲጠግብ መዝለሉ ነው፣ ሲዘል ገደል ይገባል ማለት ነው። ገደል ከገባ ደግሞ እናት አህያ አብራ ገደል መግባቷ ነው። ስለዚህ ምን አለ? አስቀድማችሁ ልባችሁን በእኔ ያዙት። ለምሳሌ ይህን በምን ይመስሉታል ሊቃውንት? አሁንም የዓለም ባህር ነው፣ ልብ መርከብ ነው፣ ተሳፋሪ ሕዋሳት ናቸው። መርከቡ መካከል ላይ ከሆነ ማይበል ቢመጣ ይዞት ይሄዳል። ዳር ላይ ሆኖ ግን ከታሰረ ማይበል ቢመጣም ይዘላል። ወደ ላይ ብድግ ቢልም ወደ ጎን ቢያደርገው ስለታሰረ የታባቱም አይሄድም ማለት ነው። ስለዚህ እናንተም ልባችሁን በእኔ ብታስሩ ሕዋሳታችሁ መገዛት ይችላል። ልባችሁን ምን በሉት? አስገዙት። ልብ ከተያዘ ሕዋሳት መገዛት ይችላሉና ስለዚህ ልባችን ላይ እንድንሰራ እግዚአብሔር ይርዳን እላለሁ። የሚደንቅ ቃል ነው። ሁላችሁም እንደሰማችሁት ነው የመምህር ግሩም ወርቁ ትምህርት ማለት ነው። እንደዚህ አይነት መልእክቶች ሲተላለፉ በአስተያየት መስጫዎች ላይ አንዳንድ የማይገቡ አስተያየቶችን እናስተውላለን፣ እናያለን። ይህም ካለመረዳት የሚመነጭ አድርገን ነው የወሰድነው። ለምንድን ነው ተረት ተረት የምታበዙት የሚል ነገር ይነሳል። በመሰረቱ ቅድም እንደነገርኳችሁ መጀመሪያ ኦርቶዶክሳዊ ቤተክርስቲያን የተፈረጀችበት ወይም ደግሞ ሰዎች አይምሯችን ላይ የሳሉብን ነገር ስላለ እንጂ ከመጽሐፍ ቅዱስ ብንነሳ ከወንጌላችን ብንነሳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስጋዌው የነበረበት አንዱ መንገድ ይሄ ነው። ነገሮችን በምሳሌ ነበር የሚያስተምረው። ስለ 10 ቆነጃጅት ሴቶች፣ ስለ ገበሬውም ጭምር ያስተምር ነበር። ይበልጡኑ ትምህርቶችን በምሳሌ መንገድ አድርጎ የመናገር መጽሐፍ ቅዱሳዊ መሰረት ያለው እንጂ አሁንም እኛ ቤተክርስቲያናችን ላይ ያሉ አባቶችና ሊቃውንት ብቻ እንደፈጠሩት አድርጎ መረዳቱ ተገቢነት የለውም። ሊተላለፍ የፈለገው መልእክት ምንድን ነው ብንል ይሻላል። ምናልባትም ካዳመጣችሁት እጅግ ጠቃሚ የሆነ መልእክት ነው ያስተላለፉት መምህራችን። በተለይም ልብንና ሕዋሳትን እንዴት በምሳሌ አድርገው እንዳስተማሩ ተመልክታችኋል። መልእክቶችን በጥልቅ መረዳት ውስጥ ነን። ልንሰማቸው ልናዳምጣቸው ይገባል የሚል መልእክት ነው ያለን። ምናልባትም ነገሮችን ሳናዳምጥ ሳንሰማ ወይም ደግሞ በበቂ ሁኔታ ሳንረዳው ቀድመን የምንናገር ከሆነ አድማጭ መሆናችንን ሳይሆን ተናጋሪ መሆናችንን የሚያሳይና ትዝብት ውስጥ ሊጥለን የሚችል ነገር መሆኑን ማወቅ ያስፈልጋል። ተመልሰን መጥተናል። አሁን ደግሞ የምንመለከተው ሰሞኑን ቲክቶክ ላይ ሲመላለስ ያየነው አንድ ቪዲዮ አለ። በእርግጥ ለቪዲዮ ምላሽ የሰጡት የኛው መምህር ናቸው። መምህራችን በእርግጥ ሰው ላይ ፎከስ አድርገው አይደለም መልስ ለመስጠት የሞከሩት። ቤተክርስቲያናችን ላይ ጥያቄ ሲነሳ አንዱ የመምህራን ኃላፊነት ለተነሳው ጥያቄ ምላሽ መስጠት ነው። እኔ በልጅነት ያው ያደግኩበት አካባቢ መርካቶ ነው። መርካቶ ላይ በልጅነት ከሰፈራችን ተነስተን ያደግንበት ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን እስከምንገባ ድረስ የምንታዘባቸው ነገሮች ነበሩ። ሰው ላይ ብዙ ጊዜ አንደርስም። እውነት ለመናገር ከሆነ የራሳችን እምነት መማር፣ ማወቅ፣ መረዳት በቃ አለቅ። ነገር ግን ከሰፈር እስከ ደብራችን እስክንደርስ ድረስ የምናመልከውን አምላክ የሚያጥላሉ ትምህርቶች በካሴት እየሰማን ነው የምንገባው የነበረው። እሱ ብቻ አይደለም፣ በእሱ አያበቃም። መንገድ ላይ ስናልፍ ኢየሱስን ፈጣሪ ነው እንደዚህ የመሳሰሉ የምናምነውን አምላክ የሚያጣጥሉ፣ በእርግጥ የሚጣጣል አምላክ አይደለም፣ ለስሙ ክብር ይግባውና እንደዚህ አይነት ነገሮችን እያየን ነው የምንገባው። ቤተክርስቲያን ለረጅም ዘመናት ማለት ይቻላል ለሚነሱባት ጥያቄዎች ምላሽ ከመስጠትና የራሷን እውነት
ክርስቶስን ከመግለጽ ውጪ ሌላ ነገር አድርጋ አታውቅም። እስቲ የተነሳው ነገር ግን ምንድነው የተመለሰው ምላሽስ ምንድነው የሚለውን ሁላችንም እንደ ትምህርት አድርገን እንድንጠቀምበት እንስማው። ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም፣ ግን ወደ ምድር ይወርዳል፣ ይሞታል። ሰው ሳይሆን ነበር አልነበርኩም ውጣ ጌታዬ፣ እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታግኝተው ገደሉት፣ የታግኝተው ሰቀሉት። በፈረስ ላይ ያለ ሰው ቢሮጥ ይቀድማል፣ ቢሸሽ ያመልጣል። በአህያ ላይ የተቀመጠ ሰው ቢሮጥ አይቀድምም፣ ቢሸሽ አያመልጥም። ከዚህ ጋር ተያይዞ አንዳንድ ወገኖቻችን ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ያለውን ቃል አንስተው ጌታ ኢየሱስ ክርስቶስን አልያዙትም፣ አልሰቀሉትምም፣ አልያዙትም ብለው ምን የሚል ነገር ብለው ምን ጨርሰዋል። አልገደሉትም፣ አልያዙትም፣ አልሰቀሉትም ብለው ያወራሉ። ማስረጃ ሲባል ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ጌታ ኢየሱስም ከነሱ መካከል ተሰወረ ይላሉ። እኔ በነገራችን ላይ አንድ ዶክትሪን በአንድ ጥቅስ አይቆም፣ የመጀመሪያው ሐሳብ ማለት ነው። አሁን እዚያ ጋር ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ወይ አሃዝጎ እስመ አዲ ይበጽሕ ጊዜው ስላልደረሰ ገና አላዙትም ይላል። ክርስቶስ የሚያዝበት ጊዜ ስላለው ነው። አሁን ግን በአህያ ላይ ተቀምጦ የመጣው ጊዜው ደርሷል። ብትፈልጉኝ ላታጡኝ መጥቻለሁ፣ ብትፈልጉኝ አታጡኝም። ይኸው ልሰቀል መጥቻለሁ፣ ብትፈልጉኝ እሰቀላለሁ። አሁን ጊዜው ስላልደረሰ ገና አላዙትም ይላል። ክርስቶስ የሚያዝበት ጊዜ ስላለው ነው። አሁን ግን በአህያ ላይ ተቀምጦ የመጣው ጊዜው ደርሷል። ብትፈልጉኝ ላታጡኝ መጥቻለሁ፣ ብትፈልጉኝ አታጡኝም። ይኸው ልሰቀል መጥቻለሁ፣ ብትፈልጉኝ እሰቀላለሁ። አሁን ብታባረሩኝም አሁን እያዛለሁ፣ በፈቃዴ ነው የመጣሁት ለማለት አህያ ላይ ተቀምጦ መጣ ማለት ነው። በዚያው አንድ ነገር አስረግጬ መናገር እፈልጋለሁ። ቅዱስ ዮሐንስ ሲናገር በወንጌሉ ምን ይላል? ወዘርኢናሁ ወዘገሰስናሁ እደዊነ ይላል። ያየነውን የሰማነውን እንመሰክርላቸዋለን ይላል። እንደው በዓለማዊ ፍርድ ቤት እንኳን ምስክር የሚሆን ማን ነው? ያየ የነበረ የሰማ ነው። አንድ ከ2000 ምናምን ዓመት በኋላ የነበረ አንድ ተራ ሰው ክርስቶስን አልሰቀሉትም፣ አላዙትም፣ አልገደሉትም ብሎ ቢጽፍ ተራ ነገር ነው። ለምን ቢባል እንኳን በመንፈሳዊ ሕግ በዓለማዊ ሕግ ምስክር ለመሆን መኖር፣ ማየት፣ መስማት ያስፈልጋል። መስማት፣ ማየት፣ መኖር ያስፈልጋል። ፍርድ ቤት ሲቀርብ አንድ ሰው እሺ ልትመሰክር ነው? ነበርክ? አዎ። አይተሃል? አዎ። ሰምተሃል? አዎ። 3 ነገር መጠናቀቅ አለበት። አልሰቀሉትም ማለት የት ነበረ? አላዩትም ማለት የት ነበረ? አልያዙትም ማለት የት ነበረ? ከዛ ደግሞ የሚጠቅሱት ደግሞ አለማፈራቸው መጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 8 ከጠቀሱ ማቴዎስ 21 ይቀበሉ። አሁን ደግሞ ይኸው መጣ፣ በአህያ ሆኖ መጣ። ለምን ቢባል የዚያን ጊዜ ጊዜው ስላልደረሰ ጌታ ይሰወር ይሄድ ነበር፣ የፈለጉት ይጠፋቸው ነበር። ለምን? ጊዜው አልደረሰም። ገና 3 ዓመት ከ3 ወር ያስተምር ነበር። ለዚህ ነው ሙሉ ነገር እዚሁ በዓለ ሆሳዕና ምክንያት በማድረግ አብረው ከሰሙነ ሕማማት ጋር የሚሄደውን ትንታኔ ላይ መምህር ግሩም ወርቁ በጥሩ መልኩ አብራርተውታል። እዛ ላይ ገብታችሁ ልትመለከቱት ትችላላችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብዙ ሰዎች በትችት መልኩም ሊሆን ይችላል፣ በስድብ መልኩም ሊሆን ይችላል፣ በትንኮሳ መልኩም ሊሆን ይችላል እስከዛሬ ድረስ ብዙ ሲያደርጉ እንደቆዩ ሁላችንም የምናውቀው ነገር ነው። በፕሮቴስታንቱም ይሁን በእስልምናው በጉርብትና በመልካምነታቸው የሚታወቁ በጣም ብዙ ሰዎች ሊኖሩ እንደሚችሉ ሁላችንም እናውቃለን። እኔም ካጠገቤ ጀምሮ በጣም ብዙ የማነሳቸው ሰዎች አሉኝ። ምናልባት ከዛ ውጭ ያሉ ለዚህ ዓላማ ብቻ የተሰጡ ሰዎች አሉ። መምህር ግሩም እንደገለጹት አብረው ከነበሩት የቃሉን ትምህርት ከሰቡት የእጁን የማዳን ስራን ካዩት ሐዋርያት በላይ ምስክር ሆኖ ሊቀርብ የሚችል ሰው የለም። በዚህ ሳምንት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የከፈለውን ዋጋ የምናስብበት ወቅት ላይ ነው ያለነው። የእኛን ረሃብ ተርቦ እንደኛ ተጠምቶ የከፈለልን ዋጋ እናቃልለው። እኛ ስለገባን እንናገረዋለን፣ እኛ ስለተረዳ ነው ለሌሎች ደግሞ እናስረዳለን። አሁን ለዘመናት በዝምታ የታፈነን ታሪክ ልንቀሰቅስን የመጣ ነው። አረብ ሲባል ወደ አይምሯችሁ የሚመጣው ነገር ምንድን ነው? ብዙዎቻችን የምናስበው አሸዋማ ብራዎችንና አንድን ሌላ እምነትን ብቻ ሊሆን ይችላል። ነገር ግን የታሪኩን ገጽ ገለጥ ስናደርገው
ሌላ እውነትን እናገኛለን። ከ7ኛው ክፍለ ዘመን በፊት በዚህ ምድር ላይ በሰማዕታት ደምና በሊቃውንት ጥበብ የተጻፈ ታላቅ የክርስትና ታሪክ ነበር። ክርስቲያኖች በዚህ ምድር ላይ እንግዶች አይደሉም፣ የታሪክ ባለቤቶች እንጂ። ከሐዋርያው ቅዱስ ጳውሎስ ጉዞ ጀምሮ እስከ ኢትዮጵያዊ ንጉሥ አጼ ካሌብ ገድል ድረስ ያለውን ድንቅ ታሪክ ዛሬ እንቃኛለን። ታሪኩ የሚጀምረው ገና በ1ኛው ክፍለ ዘመን ነው። ብዙዎች ክርስትና ወደ አረብ ምድር የገባው ዘግይቶ ይመስላቸዋል። ነገር ግን በገላትያ ምዕራፍ 1 ቁጥር 17 ላይ እንደተጠቀሰው ቅዱስ ጳውሎስ በደማስቆ መንገድ ላይ ካመነ በኋላ ወዲያውኑ ወደ ኢየሩሳሌም አልሄደም ነበር። ይልቁንም ወደ አረብ ምድር በመሄድ ለ3 ዓመታት በጸሎትና በትምህርት እንደቆየ ተዘግቦ ይገኛል። ይህ ማለት ገና ሐዋርያት በምድር ላይ ሳሉ ወንጌል በአረብ በረሃዎች ውስጥ ይሰበክ ነበር ማለት ነው። ክርስትና ለአረቡ ዓለም የመጣ መጤ ሳይሆን ጥንታዊ መንፈሳዊ አካሉ ነው። በ6ኛው ክፍለ ዘመን አካባቢውን የሚገዙ ብርቱ የአረብ ክርስቲያን መንግስታት ነበሩ። በሰሜን በኩል ጋሳኒዶች ነበሩ። እነዚህ ሰዎች ተዋጊዎች ብቻ አልነበሩም፣ የኦርቶዶክስ ተዋሕዶ እምነት ጋሻዎች እንጂ። ከኢትዮጵያና ከግብፅ ጋርም በሃይማኖት አንድ ነበሩ። ያው ተዋሕዶች ናቸው ማለት ነው። በኢራቅ በኩል ደግሞ ላክሚዶች አልሄራ የተባለችውን ከተማ የጥበብና የሥነ ጽሑፍ ማዕከል አድርገዋት ነበር። የአሦር ክርስቲያኖች እስከ ቻይናና ህንድ ድረስ በመሄድ ወንጌልን የሰበኩ ታላላቅ ሐዋርያን ነበሩ። በአሁኑ ቻይና ውስጥ የ7ኛው ክፍለ ዘመን የአረብ ክርስቲያኖች የድንጋይ ምስክርነት ዛሬም ድረስ ቆሞ ይታያል። አሁን ደግሞ በኢትዮጵያና በአረብ ክርስቲያኖች መካከል ያለውን የደም ትስስር እንመልከት። ዓመተ ምሕረቱ 523 ነው። በዛሬዋ ሳውዲ አረቢያና የመን ድንበር ላይ በምትገኘው ናግራን ክርስቲያኖች እምነታችሁን ካልቀየራችሁ ተብለው በእሳት ጉድጓድ ውስጥ ተፈጁ። ይህ ግፍ የደረሰው በክርስቲያን ወንድሞቹ ላይ መሆኑን የሰማው የኢትዮጵያው ንጉሥ አጼ ካሌብ ባህር ተሻግሮ ናግራንን ነጻ አውጥቷል። ይህ በፖለቲካ የተገኘ ሳይሆን በእምነት የታተመ የደም ትስስር ነው። ይህን ታሪክ ስንቶቻችን እናውቀዋለን? ሰሜን አፍሪካንም መርሳት የለብንም። ሊቢያ፣ ቱኒዚያና አልጄሪያ የዓለም ክርስትና ልብ ነበሩ። ታላቁ ሊቅ ቅዱስ አውግስጢኖስ የተወለደውና ያገለገለው በዛሬው አልጄሪያ ነበር። ዛሬ ኳታርና ኤምሬትስ የምንላቸው ሀገራት የገዳማውያን መፍለቂያ ነበሩ። በቅርቡ በአቡዳቢና በኡም አልቆይን የተገኙት የ1400 ዓመት ዕድሜ ያላቸው ገዳማት ክርስትና በእነዚህ የባህር ዳርቻዎች ላይ ምን ያህል ጠንካራ እንደነበሩ ሕያው ምስክሮች ናቸው። ብዙዎቻችን እነዚህ ታሪኮች በመጽሐፍ ብቻ የቀሩ ሊመስለን ይችላል። ነገር ግን በዛሬዋ ሶሪያና ኢራቅ ውስጥ ዛሬም ድረስ በአባቶቻቸው ቋንቋ በአረማይክና በሲሪያክ የሚጸልዩ ከጥንቶቹ ክርስቲያኖች ያልተቋረጠ ሰንሰለት ያላቸው ምዕመናን አሉ። በሶሪያ በተለይም በደማስቆና በአሌፖ የሶሪያ ኦርቶዶክስና የግሪክ ኦርቶዶክስ ምዕመናን በጦርነትና በመከራ ውስጥ ሆነው እምነታቸውን በጽናት ጠብቀዋል። በኢራቅም በጥንቷ የነነዌ ምድር ሞሱል አይኤስ በቅርቡ ያደረሰባቸውን ግፍና መፈናቀል ተቋቁመው ዛሬም ድረስ አብያተ ክርስቲያኖቻቸው መልሰው እየገነቡ ይገኛሉ። እነዚህ ሰዎች ያው ምስክሮች ናቸው። ምንም እንኳን ቁጥራቸው በስደት ምክንያት ቢቀንስም ዛሬም ድረስ በሶሪያ በረሃዎች ውስጥ የደውል ድምፅ ይሰማል። የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ መቀመጫም ዛሬም ድረስ ደማስቆ ነው። ይህ የሚያሳየን ነገር ቢኖር ክርስትና በአረብ ምድር መጤ ሳይሆን ባለቤት መሆኑን ነው። ወደ ፍልስጤም ስንመጣ ደግሞ የታሪክ ባለቤት ብቻ ሳይሆኑ የታሪክ መገኛ የሆኑ የአረብ ክርስቲያኖችን እናገኛቸዋለን። በኢየሩሳሌም፣ በቤተልሔም፣ በናዝሬት የሚኖሩ ፍልስጤማውያን ክርስቲያኖች ላለፉት 2000 ዓመታት ሳይቋረጥ እምነታቸውን በዚያችው ምድር የጠበቁ ጥንታውያን ናቸው። በፍልስጤም የሚገኙት ወንድሞቻችን በታላቅ መከራና በጦርነት ውስጥ ሆነው ቅዱሳን ቦታዎችን እየጠበቁ ይገኛሉ። በተለይም በጋዛ የሚገኘውና በዓለም ጥንታውያን አብያተ ክርስቲያናት አንዱ የሆነው የቅዱስ ፖርፊሪየስ ቤተ ክርስቲያን ዛሬም ድረስ ለክርስቲያኑ ሆነ ለሙስሊሙ መጠለያና የሰላም ማዕከል በመሆን እያገለገለ ይገኛል። የአረብ ክርስቲያኖች የአካባቢ ጨው ናቸው። ቁጥራቸው በስደት ቢቀንስም ያለ እነሱ መኖር ቅዱሳን ቦታዎች ሙዚየም እንጂ ሕያው የጸሎት ቤቶች አይሆኑም ነበር። ነገር ግን የዛሬው የፊልስጤም ክርስቲያኖች ሕይወት አልጋ ባልጋ አይደለም። በተለይም በጋዛ የሚኖሩ ወንድሞቻችን በሁለት ሰዓት መሃል ውስጥ ነው የሚገኙት። በአንድ በኩል የጦርነቱ ሰለባ ሲሆኑ፣ በሌላ በኩል ደግሞ በሐማስ አስተዳደር ስር የሚደርስባቸውን ጫና በዝምታ ውስጥ ነው ይቋቋማሉ። እንደ አውሮፓውያን አቆጣጠር ከ2007 ዓ.ም ጀምሮ ሐማስ ጋዛ መቆጣጠሩን ተከትሎ የክርስቲያኑ ማህበረሰብ ቁጥር በከፍተኛ
በከፍተኛ ሁኔታ ቀንሷል። በአንድ ወቅት በሺዎች የሚቆጠሩ የነበሩ ክርስቲያኖች ዛሬ ጥቂት መቶዎች ብቻ ናቸው የቀሩት። በሃይማኖታዊ ጽንፈኝነት የሚወጡ ሕግጋት ተጽዕኖና አልፎ አልፎ የሚደርሱ ጥቃቶች ሕይወታቸውን አስቸጋሪ አድርጎባቸዋል። ክርስቲያን ተቋማት፣ ትምህርት ቤቶች፣ ቤተ መጻሕፍት ሳይቀሩ ጥቃት ደርሶባቸዋል። እምነታቸውን በነጻነት የመግለጽ መብታቸው የተገደበ በመሆኑ ብዙዎቹ ምድሪቱን ጥለው ተሰደዋል። ዛሬ በጋዛ የቀሩት ጥቂት ክርስቲያኖች የጥንቱን የክርስትና ፋና እንዳይጠፋ በታላቅ መስዋዕትነት እየጠበቁ ያሉ ጀግኖቻችን ናቸው። እዚህ ጋር አንድ ትልቅ ጥያቄ ይነሳል። ይህ ሁሉ ታላቅ ስልጣኔ፣ እነዚህ ሁሉ አብያተ ክርስቲያናትና ገዳማት እንዴት ታሪካቸው ሊደበዝዝ ቻለ? ታሪኩ በአንድ ጀንበር ሳይሆን በብዙ መቶ ዘመናት ሂደት የደበዘዘው በሶስት ዋና ዋና ምክንያቶች እንደነበረ ይነገራል። የመጀመሪያው ምክንያት የኢኮኖሚ ጫና ነው። እስልምና በአካባቢው እየተስፋፋ ሲመጣ ክርስቲያኖች እምነታቸውን ይዘው ለመቀጠል ከፍተኛ ግብር እንዲከፍሉ ይገደዱ ነበር። ይህ ግብር በየጊዜው እየጨመረ በመሄዱ በተለይ ድሆች የሆኑት ማህበረሰቦች ጫናውን መቋቋም አቅቷቸው ከኢኮኖሚ ተጠቃሚ ለመሆን ሲሉ ቀስ በቀስ እምነታቸውን ወደ መቀየር አመሩ። ይህ በብዙ መቶ ዘመናት ሂደት የክርስቲያኑን ቁጥር በከፍተኛ ሁኔታ ቀነሰው። ሁለተኛውና ምናልባትም ትልቁ ምክንያት የቋንቋ መለወጥ ነው። ጥንታውያን አረብ ክርስቲያኖች ይጠቀሙባቸው የነበሩት ቋንቋዎች የግሪክ፣ የሲሪያክና የኮፕቲክ ነበሩ። መጽሐፍ ቅዱስና ቅዳሴው በማይገባው ቋንቋ ሲሆን ደግሞ ምዕመኑ ከእምነቱ ጋር ያለው መንፈሳዊ ትስስር ላላ። ቋንቋ ሲቀየር ባህል ይከተላል። ባህል ሲቀየር ደግሞ ማንነት አብሮ ይሸረሸራል። ሶስተኛው ምክንያት የሊቃውንት መሰደድ ነው። ቀደም ሲል የጠቀስናቸው እንደ ኤዴሳና አንጾኪያ ያሉ የከፍተኛ ትምህርት ማዕከላት በጦርነትና በፖለቲካ ጫና ምክንያት ሲዳከሙ መሪ የሌለው መንጋ ተፈጠረ። ሊቃውንቱ ወደ ሌሎች ሀገራት ሲሰደዱ ተተኪ ትውልድ የሚያስተምረው ጠፋ። መሪ የሌለው ማህበረሰብ ደግሞ በቀላሉ ወደ ሌሎች እምነቶች ተቀላቀለ። ታሪኩ ግን አልሞተም። ታሪኩ ደበዘዝ እንጂ አልሞተም። ዛሬም ቢሆን የጥንቱ አሻራ በደማቅ ሁኔታ የሚታይባቸው ሀገራት አሉ። በግብፅ ከ10 እስከ 15 ሚሊዮን የሚሆኑ ኮፕቲክ ኦርቶዶክሳውያን የታሪኩ ትልቅ ምስክሮች ናቸው። ዛሬም ድረስ በአረብ ዓለም ውስጥ ትልቁ የክርስቲያን ማህበረሰብ እነዚሁ ኮፕቲኮች ናቸው። በሊባኖስ ከሀገሪቱ ሕዝብ 40 በመቶ የሚጠጋው ክርስቲያን ሲሆን በፖለቲካውና በማህበራዊ ሕይወቱ ውስጥ ዛሬም ድረስ ትልቅ ተጽዕኖ አላቸው። በሶሪያና ኢራቅ ምንም እንኳን በጦርነት ቢጎዱም ዛሬም ድረስ በአሌፖና በኔኔቬ ሜዳዎች ላይ የአረማይክ ቋንቋ ዜማዎች ከቤተ ክርስቲያን ይሰማሉ። እነዚህ ሁሉ በሚሊዮን የሚቆጠሩ አማኞች የሐዋርያው የቅዱስ ጳውሎስ፣ የቅዱስ ኤፍሬም ሶርያዊና የአጼ ካሌብ ገድል ውጤቶች ናቸው። እሳቱ አልጠፋም፣ አመድ ለብሶ ቆይቷል እንጂ። ስለዚህ ዛሬ በአረብ ሀገር የምትኖሩ ወንድሞቻችን፣ እህቶቻችን እናንተ አባቶቻችሁ ገዳማት ባነጹበት፣ ቅዱስ ጳውሎስ በጸለየበትና አጼ ካሌብ በረገጠው ምድር ላይ ናችሁ። የታሪክ ባለቤት እንጂ እንግዶች አይደላችሁም። የዛሬ የዛይምሮት መርሃ ግብራችን እንደተከታተላችሁት ነው። በሚቀጥለው ጊዜ ስንገናኝ ደግሞ በሌሎች ርዕሰ ጉዳዮች እንመለሳለን። አብራችሁ የነበርኩት ዲያቆን ሙሉዓለም አስራት ነኝ። መልካም ጊዜ ይሁንላችሁ።